በኦነግና በኦፌኮ መካከል የሰላም ኮንፈረንስ ንግግር መጀመሩን ፕሮፌሰር መራራ ጉዲና ተናገሩ። ከቀናት በፊት በኦፌኮና በመንግስት እንዲሁም በኦነግ መካከል የሰላም ኮንፈረንስ ንግግር እየተደረገ እንደነበረ የተለያዩ ሚዲያዎች ሲዘግቡና የመረጃ ምንጮችም ሲጠቁሙ እንደነበረ ቢቢሲ አስታውሶ የጠየቃቸው ፕሮፌሰር መራራ ጉዲና ፕሮፌሰሩ ለዚህ ጥያቄ በሰጡት ምላሽ በኦነግና በኦፌኮ መካከል እየተደረገ ያለ የሰላም ኮንፈረንስ ንግግር እንዴት ከመንግስት ጋር ሰላም ማምጣት ይቻላል በሚሉና በተያያዥ ጉዳዮች ላይ ከኦነግ አመራሮች ከአባገዳዎች አደሲንቄዎችና የሃይማኖት አባቶች ጋር ለኦሮሚያ ሰላም የሚያመጣውን መንገድ ለመመካከር የሰላም ኮንፈረንስ መጀመራቸውን ነው ፕሮፌሰር መራራ ጉዲና የተናገሩት። በዚህም መሰረት በኦነግና በኦፌኮ መካከል የሰላም ኮንፈረንስ ንግግር መጀመሩ ታውቋል። በኦሮሞ ነጻነት ግንባር ኦነግና በኦሮሞ ፌዴራሊስት ኮንግረስ ኦፌኮ መካከል በፊንፊኔ የሰላም ኮንፈረንስ ንግግር መደረግ መጀመሩን መረጃዎች አሳዩ። በኦሮሚያ ጊዜ እየተባባሰ የመጣው የሰላም ማጣት ህዝቡን መከራ ያሳየው የኦሮሞ ህዝብ እነዚህ ትላልቅ የፖለቲካ ተቋሞቹ ሰላምን ለማምጣት የሚበጀውን መንገድ ለመክፈት የሰላም ኮንፈረንስ ንግግር መጀመራቸውን ነው ሚዲያዎች የጠቆሙት። ፕሮፌሰር መራራ ጉዲና በኦፌኮና በኦነግ መካከል የሰላም ንግግር መጀመሩን አስረግጠው ገልጿል። በኦሮሞ ነጻነት ግንባር ኦነግና በኦሮሞ ፌዴራሊስት ኮንግረስ ኦፌኮ መካከል እየተካሄደ ያለው ይህ ንግግር የሃይማኖት አባቶችን፣ አባገዳዎችንና ሌሎችንም አካላት ያካተተ መሆኑንም ገልጿል። በሰሜን ጎጃም ዞን ህጻናትን ያዘሉ ሴት አስተማሪዎችን ጨምሮ 13 መምህራን በፋኖ ታጣቂዎች መገደላቸውን ቤተሰቦቻቸው ተናገሩ። በአማራ ክልል ሰሜን ጎጃም ዞን ጎነጂ ቆላላ ወረዳ ኮሬ ቀበሌ በሚገኝ ኮሬ አንደኛ ደረጃ ትምህርት ቤት በማስተማር ላይ የነበሩ 13 መምህራን በፋኖ ታጣቂዎች ረቡዕ የካቲት 5 ቀን 2017 ዓ.ም ታግተው መወሰዳቸውን የታጋሽ ቤተሰቦች ለአዲስ ስታንዳርድ ገልጿል። ለደህንነታቸው በመስጋታቸው ስማቸው እንዳይጠቀስ የጠየቁት አንድ የታጋሽ ቤተሰብ መምህራኑን በባጃጅ በመጡ ታጣቂዎች መወሰዳቸውን ጠቅሰው ታጣቂዎቹ ስነ ስርዓቱን ተቃውመን እየታገልን እናንተ ለምን ታስተምራላችሁ በሚል በነፍስ ወከፍ እያንዳንዳቸው 50 ሺህ ብር ቅጣት እንዲከፍሉ ከሆነ ግን እንደማይለቀቁ አስጠንቅቀዋል ሲሉም ገልጿል። ታግተው ከተወሰዱ መምህራን ውስጥ ልጃቸው እንደምትገኝ የገለጹት አንድ ወላጅ አባት በበኩላቸው ትምህርት አስተማሩ መባሉን ተከትሎ አንድ ልጇን አዝላ ወደ ጎነጂ ቆለላ ወረዳ በሚገኘው ኮሬ አንደኛ ደረጃ ትምህርት ቤት እየሄደች ልጃቸውን መታገቷን ይህንንም በእጅ ስልካቸው ተደውሎ እንደተነገራቸው አስረድተዋል። በትግራይ ከሚንቀሳቀሱ የፖለቲካ ፓርቲዎችና ማህበራት የኦቦሳንጅን አስተያየት ተቹም በይፋም ይቅርታ ይጠይቁ ሲሉ ተናግረዋል። የፕሪቶሪያውን ስምምነት በዋና አደራዳሪነት የመሩት የቀድሞ የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆ በቅርቡ በአፍሪካ ህብረት መድረክ ላይ በምዕራባውያንና በደቡብ ትግራይ ጉዳይ የሰነዘሩት አስተያየት በትግራይ ከሚንቀሳቀሱ የፖለቲካ ፓርቲዎችና ከተለያዩ ማህበራት ከፍተኛ ተቃውሞን ገጥሞታል። በትግራይ በተካሄደው ጦርነት በፊት በክልሉ ስር የነበሩ በፕሪቶሪያው ስምምነት በአወዛጋቢ የተባሉና በአካባቢዎች ዙሪያ ኦቦሳንጆ በሰጡት አስተያየት መፍትሄ እስኪገኝ ድረስ በገለልተኝነት ወገን ስር መሆን ይገባቸዋል ሲሉ ገልጿል ተብሏል። ይህም አስተያየት በትግራይ ክልል በሚንቀሳቀሱ 4 የፖለቲካ ፓርቲዎችና የተለያዩ ማህበራት በከፍተኛ ውዝግብን አስተናግዷል። የትግራይ ዓለም አቀፍ ምሁራንና ባለሙያተኞች ማህበር የኦቦሳንጆን አስተያየት ኃላፊነት የጎደለው ነው ሲሉም በመግለጽ ማስተባበያ ሊሰጡበት ይገባል ሲሉ አሳስቧል። የትግራይን ህዝብ በይፋም ይቅርታ መጠየቅ አለባቸው ብለዋል። ኤርትራ የቀድሞው ፕሬዝዳንት ሙላቱን ክስ አስተባበለች። ኢትዮጵያ ቀጠናውን የከበቡት ችግሮች መፍለቂያና ማዕከል ናት ስትልም ኤርትራ ኮንናለች። የኤርትራ መንግስት ማስታወቂያ ሚኒስቴር የኢትዮጵያ የቀድሞ ፕሬዝዳንትና ጠቅላይ ሚኒስትር አብይ አህመድ የቅርብ ሀገራት የሆኑት ሙላቱ ተሾመ ኤርትራ በአፍሪካ ቀንድ በሁሉም ዋና ዋና ግጭቶች ውስጥ ትሳተፋለች፣ እንዲሁም በሰሜን ኢትዮጵያ ጦርነትን ሊያባብስ የሚችል ድርጊትን ተሰማርታለች ሲሉም ያቀረቡት ክስ ውድቅ በማድረግ መግለጫን አውጥታለች። የኤርትራ መንግስት ማስታወቂያ ሚኒስቴር የማነ ገብረ መስቀል በኤክስ ገጻቸው ትላንት የካቲት 11 ቀን 2017 ዓ.ም ባስተላለፉት መልእክት ኢትዮጵያ ውስጣዊ ቀውሶችን በአስመራ ላይ ሊላከኩ አይገባም ሲሉ ገልጿል። የኢትዮጵያ ቀጠናውን የከበቡት ችግሮች መፍለቂያ ናት ሲሉም ወቅሰዋል። ሚኒስቴሩ በመግለጫቸው የቀድሞ የኢትዮጵያ ርዕሰ ብሔር ሙላቱ ተሾመን ውንጀላ ድፍረት የተሞላበትና በትክክል የጦርነት አጀንዳን ለመሸፋፈን የታሰበ ነው ሲሉም ገልጸዋል።
ውድ ተመልካቾቻችን በዕለታዊው የዛሬ ውሎ ፕሮግራማችን ይዘንላችሁ የቀረብናቸው ዋና መረጃዎች እነዚህ ነበሩ። ከፕሮግራም ጋር አብሬያችሁ ቆይታ ያደረኩት እኔ አብዲስ አደፋር ነበርኩ። ከሌሎች የኬሎ ሚዲያ ፕሮግራሞች ጋር መልካም ቆይታ